ቦብ ፕሮክተር እባላለሁ። ዛሬ የማወራችሁ ህይወቴን ሙሉ ለሙሉ ስለለወጠልኝ ነገር ነው። አሁን የምለውን ነገር ብዙ ሰዎች የሚረዱት አይደለም። የተረዱት ግን በጣም ጥሩ የሚባል ህይወትን እየኖሩ ይገኛሉ። አንድ አባባል አለ፣ ጥሩ የሚባል ህይወት በጣም ውድ ነው። ይህን ያህል ሳይወደድብን የምንኖርበት ሌላኛውን መንገድ አለ። ያ መንገድ ግን ምንም ጥሩ ነገር የለውም ይላል። ከብዙ ዓመታቶች በፊት አንድ ሰው ይህንን መጽሐፍ ሰጠኝ። ቲንክ ኤንድ ግሮው ሪች ይሰኛል። አስበህ ሀብታም መሆን ትችላለህ እንደማለት ነው። በወቅቱ ምንም አይነት ገንዘብ አልነበረኝም። በወቅቱ ብቻ ሳይሆን ሁሌም ቢሆን ድሃ ነበርኩ። ገንዘብ እጄ ላይ ተቀምጦ አያውቅም። ከሀብታም ቤተሰብም አልመጣውም። ስለዚህ ገንዘብ የሞላበት ህይወት የሚባል ነገር እኔ ጋር የለም። እድሜህ ስንት ነበር ካላችሁ የ26 ዓመት ወጣት ነበርኩ። ምንም ትምህርት አልተማርኩም። የሁለተኛ ደረጃ ትምህርቴን ከ2 ወር በኋላ ላቋረጥ ችያለሁ። በንግዱ ዓለም ውስጥ ምንም አይነት ኤክስፒሪየንስ የለኝም። ሁሌም ቢሆን ተቀጣሪ ነበርኩ። ታዲያ ሰውየው ይህንን መጽሐፍ ሲሰጠኝ፣ ቦብ ይህንን መጽሐፍ አንብበው፣ እኔ የምልህንም ነገር በትክክል አድርግ፣ ከዛ የፈለግከው ነገር በዚህ ዓለም ላይ ማግኘት ትችላለህ ሲለኝ እሱ ያለውን ነገር አላመንኩም። ፊቱን ስመለከተው ግን እሱ ሲናገር ያለውን ነገር በደንብ የሚያምን ይመስላል። እንዳመነ ግን አምኛለሁ ማለት ነው። ትንሽ ገንዘብ ባገኝ ሁሉም ችግሮች የሚፈቱ ስለመሰለኝ ለሰውየው እንዲህ አልኩት፣ እኔ የምፈልገው በጣም ትንሽ ገንዘብ ነው። ምክንያቱም በአመት የማገኘው $4000 ብቻ ነው። ነገር ግን $6000 ዕዳ አለብኝ አልኩት። ምናልባትም አልበላም አልጠጣም ብዬ የደረሰኝን ገንዘብ እንዳለ ወስጄ ዕዳዬን ለመክፈል ብጠቀምበት 18 ወር ይፈጅብኛል። ለዛም ነበር ከዚህ ድህነት ከተባለ ነገር ውስጥ መውጣት አልችልም ብዬ እያሰብኩ የነበርኩት። የሚገርመው ነገር ምን እንደሆነ ታውቃላችሁ? በአንድ አመት ውስጥ በአመት $4000 የማገኝ ሰው በወር $15000 የሚያገኝ ሰው ሆኜ ያረፍኩት። የሚያስገርመው ነገር በአንድ አመት ውስጥ ይሄ ለውጥ መምጣቱ ነው። በዚህ ጊዜ ውስጥ በፊት ከነበርኩት የተሻልኩ አልነበርኩም። ማለትም ደግሞ ብልህ ሆኜ ነው፣ ስማርተር ሆኜ ነው ልል አልችልም። እዚህች ምድር ላይ ገንዘብ ማግኘት ከፈለጋችሁ ግዴታ ስማርት መሆን አለባችሁ ማለት አይደለም። ነገር ግን መሰረታዊ የሚባሉ ህጎችን ማወቅ አለባችሁ። ዛሬም በዚህ ቪዲዮ ለእናንተ መናገር የምፈልገውም ይሄንን ነገር ነው። እዚች ጋር የምትመለከቷት ሴት ሳንዲ ጋላገር ትባላለች። የቢዝነስ አጋሬ ነች። በህይወት ዘመኔ ገንዘብ የሚያውቅ አንድ ሰው ጠቁም ብባል ሳንዲ ጋላገር የመጀመሪያዋ ነች። ጠበቃ ነች። ነገር ግን ዲል የምታረጋቸው ስራዎች ብዙ ጊዜ ከፋይናንስ ጋር የተገናኙ ነገሮች ናቸው። እንደዚህ አይነት ሰዎች ሴኩሪቲስ አተርኒ ይባላሉ። ጠበቃ ብትሆንም በዚህ በባንኪንግ ቢዝነስ ውስጥ ለ20 ዓመታቶች ሰርታለች። 100 ቢሊዮን የሚሆን የዩኤስ ዶላር በሷ ስር አልፏል ማለት ነው። ባንኮችን መግዛት፣ ባንኮችን መሸጥ፣ 2 ባንኮችን አንድ ማድረግ፣ ባንኮችን ለፐብሊክ ማድረግ፣ እነዚህ ሁሉ ነገሮች የሷ ስራ ነበሩ። እኔም ቢዝነሴን ስጀምር እሷን እንደ አጋር አድርጌ የመረጥኩት ለዚህ ነው። ገንዘብን ከሚያውቅ ሰው ጋር አንድ ላይ ቢዝነስ መስራት ምን ጊዜም ቢሆን ያዋጣል። ከ10 ዓመታት በላይ ከሳንዲ ጋላገር ጋር አንድ ላይ ሰርተናል። ስለዚህ እኔም ዛሬ እናንተን ላናገር የመጣሁት ነገር አመታዊ ገቢያችሁን የወርሃዊ ገቢ ማድረግ እንደምትችሉ ለማስታወስ ነው። እኔ ራሴ ምስክር ነኝ። እዚህ ጋር እንደዚህ ስላችሁ እያጋነንኩ ወይንም ደግሞ እናንተ የሆነ ነገር እንድትገዙ ለማድረግ እየሞከርኩ ይመስላል። እውነታውን ብቻ ነው እየነገርኳቸው ያለሁት። በዚህ መንገድ ነው የሚፈጠረው። ታዲያ በህይወቴ ጥሩ ገንዘብ ማግኘት ስጀምር እዚህ ቲንክ ኤንድ ግሮው ሪች ላይ ደጋግሜ የማነበው አንድ ፓርት ነበረ። ቢግ ማኒ ይሰኛል። ብዙ ገንዘብ እንደማለት ነው። ናፖሊዮን ሂል እንደዚህ ይላል፣ አንድ ገንዘብ ወደ እናንተ በብዛት ሲመጣ ቢግ ማኒ ይባላል። ገንዘብ ልክ እንደ ውሃ ነው። እንደ ጅረት ወደ ታች እየወረደ እታች እንደሚጠራቀመው ሁሉ ገንዘብ የሚረዳው ሰው ጋርም ሄዶ መጠራቀምን ይወዳል። እኛ ውስጥ በጣም ትልቅ የሚባል ኃይል አለ። ከወንዝ ጋር ልታገናኙት ትችላላችሁ። በአንዱ በኩል ግን እዛ ቦታ ላይ ያሉ ሰዎች በዛ ስትሪም ውስጥ በዛ ፍሎ ውስጥ ሲያልፉ ወደ ሀብትና ወደ መትረፍረፍ ብቻ ነው የሚሄዱት። ሌላኛው ወንዝ ደግሞ ወደ ተቃራኒ መንገድ ነው የሚሄደው። እነዛን ያልታደሉትን እድለ ቢስ የሆኑትን ምስቅልቅል ወዳለውና ድህነት ተብሎ ወደሚጠራው ቦታ ይወስዷቸዋል። the stream of life የሚባሉት እነዚህ ሁለቱ ናቸው። ባለጸጎች የሚባሉትን ሰዎች ካያችሁ ይህንን stream of life በደንብ ያወቁና የተገነዘቡ ሰዎች ናቸው። ይሄ ላይፍ ስትሪም በቲንኪንግ ፕሮሰስ ወይንም በአመለካከታችሁ ሂደት ውስጥ ያለ ነው። የምታስቡት ነገር አዎንታዊ የሆነ በሄደ ቁጥር ወደዛ ስትሪም ኦፍ ላይፍ እየገባችሁ ትሄዳላችሁ። ወደ ሀብትና ወደ መትረፍረፍ ወደሚወስደው ማለት ነው። በኔጌቲቭ ሳይዱ ላይ ደግሞ እያተኮራችሁ ከሄዳችሁ ሚዘሪና ፖቨርቲ ወይንም ምስቅልቅል ያለ ህይወትና ድህነት ይጠብቃችኋል። ሀብት መገንባት ፈልጋለሁ ብሎ የሚያስብ ማንኛውም ሰው ይህንን መረጃ ወስዶ ሊጠቀም ይገባል ይላል ናፖሊዮን ሂል። ነገር ግን አሁን ያወራሁት ነገር እንዳለ የሚጠቅማችሁ እናንተ አፕላይ ስታረጉትና ስትጠቀሙት ነው። አንብባችሁት ብቻ ይሄ ሰውዬ የሚለው ነገር ትክክል ነው አይደለም ብላችሁ ዝም ብላችሁ ገምግማችሁ የምታልፉ ከሆነ እናንተን የሚጠቅማችሁን ምንም ነገር አላረጋችሁም። ሀብትና ድህነት የሚባለው ነገር ብዙ ጊዜ ቦታ ይቀያየራሉ።
ድህነት ብዙ ጊዜ በራሱ ፍቃድ ነው ተነስቶ የሚንቀሳቀሰው። ነገር ግን በድህነት ቦታ ሀብት የሚባለው ነገር ሲመጣ በተራ ስራ አይደለም። ብዙ ጊዜ በጣም በተጠና ታስቦበት በተደረገ ታቅዶበት በተካሄደበት መንገድ ነው። ድህነት እቅድ አይፈልግም፣ የማንንም እገዛም አይሻም። በጣም ቦልድና ሩትለስ ነው፣ ደፋር ነው፣ ምህረት የለሽም ነው። ሀብት ግን የምትሽኮረመም የምታፍር ጭምት የሆነች ነች። ለዚህ ነው you can only attract money የምትባሉት። ገንዘብን ወደ ራሳችሁ ማምጣት ትችላላችሁ እንጂ ማባረር አትችሉም የምትባሉት። ናፖሊዮን ሂል ቢግ መኒ ስላለው ነገር እንግዲህ እንደዚህ ነው ያወራው። The Secret የሚባለውን መጽሐፍም ካነበባችሁት መኒ አትራክት የሚደረግ ነገር ነው እንጂ ልታባረሩ የሚገባው ነገር እንዳልሆነ ግልጽ ነው። እዚህች ዓለም ላይ ደግሞ ገንዘብ እርን ይደረጋል፣ ይገኛል፣ ይሰራበታል ማለት ነው። ያም ደግሞ የሚሆነው በአንድ ህግ መሰረት ነው። ራልፍ ዋልዶ ኤመርሰን ይህንን ህግ the law of compensation ይለዋል። the law of compensation የሚናገረው አንድ ነገር አለ። እናንተ በህይወት ዘመናችሁ የምታገኙት ገንዘብ ከነዚህ ከሶስት ነገሮች ጋር በቀጥታ የተሳሰረ ነው። የመጀመሪያው ለምታደርጉት ነገር ያለው ዲማንድ ወይንም ደግሞ ፍላጎት፣ ሁለተኛው ነገር ደግሞ ያንን ነገር የማድረግ አቅማችሁ፣ ሶስተኛው ነገር በዛ ስራ ውስጥ እናንተን ሰው ልተካችሁ ቢል በፍጹም ሊተካችሁ አይችልም ወይንስ በቀላሉ ይተካችኋል። ገንዘባችሁ ከነዚህ ሶስት ነገሮች ጋር ነው የተያያዘው ይላል። ወደ መጀመሪያው ስንመለስ ሰዎች እናንተ የምትሰሩትን ነገር ይፈልጋሉ ወይ የሚለውን ጥያቄ መመለስ አለብን። ይሄ ግልጽ ነው። ምንም አይነት ስራ ስሩ፣ እናንተ የምትሰሩትን ነገር የሚፈልግ ሰው አለ። ሁለተኛው ላይም ደግሞ በደንብ የምታተኩሩ ከሆነ ሶስተኛው ጉዳይ ለእናንተ አሳሳቢ አይደለም። ስለዚህ ከልባችሁ ፎከስ ማድረግ ካለባችሁ ማድረግ ያለባችሁ ሁለተኛው ነጥብ ላይ ነው። your ability to do it፣ ያንን ነገር የማድረግ አቅማችሁ። ምንም አይነት ስራ ስሩ፣ በዛ ስራ ላይ እናንተ ሊቅ ልትባሉ ይገባል። you have to be the master፣ በዛ ነገር ውስጥ ጥበበኛ ልትባሉ ይገባል። አሁን በዚህ መንገድ ላይ ስትሄዱ የራሳችሁ ተፎካካሪ ራሳችሁ ብቻ ናችሁ። ምንም ሌላ ተፎካካሪ የላችሁ። ትላንትና ከነበረው ሰው ዛሬ የተሻለ ሰው ሆናችሁ መገኘት ነው የሚጠበቅባችሁ። ትላንትና ከሰራችሁት ነገር የተሻለ ስራን ዛሬ መስራት ነው ያለባችሁ። ገንዘብንም ለማግኘት 3 ስትራቴጂዎች አሉት። የመጀመሪያውን M1 ብንለው፣ ሁለተኛውና ሶስተኛውን M2 እና M3 እንላቸዋለን። ይህንን ስትራቴጂ ከማስረዳቴ በፊት ልጆቻችሁን ስለ ገንዘብ እናንተ ማታስተምሩ ከሆነ ማንም ያንን ነገር አያደርግላችሁ። ምክንያቱም ትምህርት ቤት ውስጥ ሲገቡ ስለ ገንዘብ አይማሩም። ዓለማችን ላይ በጣም ምርጥ ትምህርት ይሰጡባቸዋል የሚባሉትን ኢንስቲትዩሽኖች ብትመለከቱ ሃርቫርድ፣ ስታንፈርድ፣ ኦክስፎርድ እንዴት ገንዘብ ማግኘት እንደምችሉ አያስተምሯቸውም። እንዴት ኢንቨስት ማድረግ እንደምችሉ ያስተምሯቸዋል። እንዴት መቆጠብ እንደምችሉ ያስተምሯቸዋል። እንዴት ልትቆጥሩት እንደምችሉ ያስተምሯቸዋል እንጂ ገንዘቡ ከመጀመሪያውም እንዴት እንደሚመጣ ማንም የሚነግራችሁ ነገር የለም። ስለዚህ ራሳችሁ ናችሁ ልጆቻችሁን ማስተማር ያለባችሁ። የመጀመሪያውን ስትራቴጂ እንመልከት። አብዛኛው ሰው እዚህ ውስጥ ነው ያለው። 96% የሚሆን የዓለም ህዝብ እዚህ ስትራቴጂ ውስጥ ነው የሚገኘው። time is traded for money። ገንዘብ ለማግኘት ብላችሁ ሰዓታችሁን ትሸጣላችሁ። ይህ መንገድ መቼም ቢሆን አይሰራም። እስከ ዛሬም ሰርቶ አያውቅም። ምንም ያህል ገንዘብ በወር እየተከፈላችሁ ቢሆን ያ ገንዘብ የእናንተን ሰዓት እየወሰደባችሁ ስለሆነ ጊዜያችሁ ቶሎ መጠናቀቁ አይቀርም። እናንተም እዛው ጋር አበቃላችሁ ማለት ነው። ሁለተኛው ስትራቴጂ M2 ይባላል። 3% የዓለም ህዝብ ያለበት ቦታ ነው። ትሬዲንግ ማኒ ፎር ማኒ፣ ገንዘብን ለገንዘብ ማሰራት። ገንዘብን ለማግኘት ስትሉ ገንዘብን ታወጣላችሁ ማለት ነው። ይህ በጣም ኢፌክቲቭ የተባለ ስትራቴጂ ነው። አንድ ችግር ግን አለ። ስትራቴጂ 1 ላይ ያሉ ሰዎች ማለትም ደግሞ ቅጥረኛ ሆነው ጊዜያቸውን ለገንዘብ እየሸጡ ያሉ ሰዎች ስለዚህ መንገድ ይሰሙና አጠራቅሞ እዚህ ድረስ ያደረሳቸውን ገንዘብ ወስደው ኢንቨስት ያደርጋሉ። አብዛኛው ጊዜም ገንዘባቸውን እያጡ ይመጣሉ። በዚሁ ምክንያት ለምን ኢንቨስቲንግ የሚባለው ነገር ላይ አዲስ ናቸው፣ ምንም አያውቁም። ኢንቨስት የምታደርጉ ከሆነ ቢያንስ የምታደርጉትን ነገር የምታውቁ ሰዎች መሆን አለባቸው። አለበለዚያ የሚያደርገውን የሚያውቅ ሰው በተጨማሪም መረጃና ውጤት ያመጣን ሰው አይታችሁ አድርጉ። ወደ ሶስተኛው ስትራቴጂ እንግባ። 1% የዓለም ህዝብ ብቻ የሚጠቀመው ስትራቴጂ ነው። ያ ማለት ከ100 ሰው 1 ሰው ብቻ አለ። ያ 1 ሰውም ከ100 ሰው 96 ሰው ሊይዝ የሚገባውን ሀብት ይዞ የተቀመጠ ሰው ነው። በፊት እኔ እንደነዚህ አይነት ሰዎችን ሳስብ በጣም ስማርት ቢሆኑ ነው እንደዚህ ማድረግ የቻሉት ብዬ አስብ ነበረ። ነገር ግን እኔም ራሴን በ1970 እና 80ዎቹ ዓመተ ምህረት በሚሊዮን የሚቆጠሩ ዶላሮችን በአመት መስራት ስጀምር ምን እያረኩ ነው? እስቲ ምንድነው የተለየው ነገር ብዬ መመርመር ጀመርኩ። M3 የሚባልበት ደረጃ ላይ ቁጭ ስላልኩ ነው። ምን እያደረግኩ እንደሆነ አላወኩም፣ ነገር ግን እያደረግኩት ነበር። ከልጅነቴ ጀምሮ ገንዘብ ማግኘት ከፈለግ ስማርት መሆን አለበት ብዬ ነው ያደግኩት። ነገር ግን እኔ ምንም ስማርት አይደለሁም። ገንዘቡ ግን አለ። እንዴት ሊፈጠር ቻለ የሚባለው ነገር ነው ግራ ያጋባኝ። M3 ላይ ያሉ ሰዎች ጊዜያቸውን እያባዙ የሚሄዱ ሰዎች ናቸው። በምን ካላችሁ ብዙ የገቢ ምንጮችን በመፍጠር
ጊዜ የመግዣ ትልቁ መንገድ ይሄ ነው። እንግዲህ ብዙ ሰዎች መልቲፕል ሶርስስ ኦፍ ኢንካም ስል ብዙ የገቢ ምንጮች ስል ብዙ ስራ ከመስራት ጋር ያገናኘዋል። 3 ስራ ስለሰራችሁና 3 የተለያየ ኢንካም ስለምታመጡ እዚህ ስትራቴጂ ውስጥ ናችሁ ማለት አይደለም። መልቲፕል ሶርስስ ኦፍ ኢንካም የሚባለው እናንተ ተኝታችሁ ያ ገንዘብ አሁንም ወደ ኪሳችሁ መግባት ሲችል ብቻ ነው። ስለዚህ እኔም ቪዲዮውን ስጀምር አመታዊ የምታገኙትን ገንዘብ የወር ሂሳባችሁ ማድረግ ትችላላችሁ ያልኩት በዚህ መንገድ ካረጋችሁት ብቻ ነው። በታሪክ ወደ ኋላ ተመልሳችሁ ዓለማችን ላይ በጣም ባለጸጎች የተባሉትን ብትመለከቱ ይህንን መንገድ በደንብ ማስተር በማድረጋቸው ነው እዛ የሀብት ማማ ላይ ሊቀመጡ የቻሉት። እኔን ከጠየቃችሁኝ ስንት የገቢ ምንጭም አለ ካላችሁኝ በእርግጥ ልነግራችሁ አልችልም። በጣም ብዙ ናቸው። ሳንዲም ብዙ ቢዝነሶች አሏት፣ እሷም የራሷ የሆኑ በጣም ብዙ ገቢዎች አሏት ማለት ነው። ዓለማችን በጣም በፍጥነት እየተለወጠች ነው። የምትሰሩበት ነገር እየበዛ ገንዘብም የምታገኙባቸው መንገዶች እየሰፉ እየመጡላችሁ ነው። ስፔሻሊ ኢንተርኔት ከመጣ በኋላ። አልቪን ቶፍለር የተባለ አንድ ጸሐፊ በ1970 ዓ.ም አንድ መጽሐፍ ጽፎ ነበር። ፊውቸር ሾክ ይሰኛል። ወደፊት ሊፈጠሩ ከሚችሉ ነገሮች መካከል ቁጭ ብሎ ሲተነብይ ነበር። እኔ የዛን ጊዜ በ1970 ዓ.ም ከኤርል ናይቲንጌል ጋር ስሰራ ነበር። ይህም መጽሐፍ በጊዜው በጣም ፌመስ ከሚባሉ መጽሐፎች ውስጥ አንዱ ነበረ። ከኤርል ናይቲንጌል ጋርም ቁጭ ብለን መጽሐፉን እያነበብ ነው እነዚህ ነገሮችማ በፍጹም አይፈጠሩም እያለን የሳቅንባቸው ነገሮች እንዳለ አሁን ተከስተው ከዛም በላይ ሆነውብናል። እንደውም ጸሐፊው በትልቁ አልገመተም ነበረ። አልቪን ቶፍለር ጸሐፊው በቅርቡ ነበር የሞተው። ከመሞቱም በፊት እንደተለመደው የሆነ ነገር ብሎናል። በ21ኛው ክፍለ ዘመን አልተማሩም የሚባሉ ሰዎች መጻፍና ማንበብ የማይችሉ ሰዎች ሳይሆኑ መማር የማይችሉ የተማሩትንም ማጥፋት የማይችሉ እንደ አዲስም መማር የማይችሉ ሰዎች ናቸው ይላል። እስከ ዛሬ ድረስ በህይወታችን ብዙ የተማርናቸው ነገሮች አሉ። እነዛን ነገሮች ማጥፋት ይኖርብናል። አዳዲስ ህጎችን ተቀብለን መራመድ ከፈለግን በድሮ ህግ መራመድ ማቆም ደግሞ ይጠበቅብናል። እኔ ሁልጊዜ የተማርኩትን ነገር ላለመማር እየሞከርኩ ነው። ይቺ ዓለም በተለዋወጠች ቁጥር እኔም ደግሞ ራሴን መለወጥና ማሻሻል እንዳለብኝ ይገባኛል። ለዛም ነው ያንን ነገር እያደረግኩ ያለሁት። ዓለማችን እየተለቀች ሳይሆን የበለጠ እየጠበበች እየመጣች ነው። ያገኘነውን ኢንፎርሜሽን እንዳለ ለራሳችን ጥቅም እየወሰድን ራሳችንን እያሳደግንበት ብንሄድ ጥሩ ነው። አሁን ካላችሁበት ሀገር ካላችሁበት ቦታ ላይ ሆናችሁ የትም የዓለማችን ክፍል ላይ ቢዝነስን መጀመር ትችላላችሁ። ቢዝነስን መጀመር የምትችሉትም ደግሞ ኢንተርኔት በሚባለው ጉድ ነው። ዋናውን ጥያቄ መልሱና ምን አይነት ስራ መስራት እንደምትፈልጉ በምን አይነት የስራ ዘርፍም እየሰለጠናችሁ እንደምትሄዱ ትመለከታላችሁ። ስለዚህ how much do you want? ምን ያህል ነው የምትፈልጉት? እኔ እንደ አዲስ ጉዞን ጀምር ብባል ምናልባትም በኔትወርክ ማርኬቲንግ ልጀምር እችላለሁ። እዛ የቢዝነስ ሴክተር ውስጥ ያሉ ሰዎች ነገር ግን ገንዘብ እየመጡ ያልሆኑ ሰዎች ከተሳሳቱ ሰዎች ጋር እየሰሩ ነው ማለት ነው። ነገር ግን ለኔ እንደ ጀማሪ ሳስበው እሱ በጣም ጥሩ ነው። እኔ በአመት 4 እና 5 ሚሊዮን ዶላር መስራት የጀመርኩ ጊዜ የክሊኒንግ ካምፓኒ ነበረኝ። የጽዳት ካምፓኒ ነው። ነገር ግን ኦፐሬት እያደረግን የነበርነው ወደ 6-7 ሀገሮች ውስጥ ነው። እኔ አንድ ግለሰብ ቶሮንቶ ካናዳ ውስጥ ቁጭ ብያለሁ። አንዱ ድርጅቴ ግን ከ5-6 ሀገር ያንን ገንዘብ እያመጣልኝ ይመጣል። ብዙ ሶርስ ኦፍ ኢንካም ስላችሁ በአንድ ድርጅት ውስጥ መሆን የሚችል ነገር ነው እያልኩ ነው። የተለያየ የገቢ ምንጭ አላችሁ ማለት ሁሉም የገቢ ምንጮቻችሁ ተመሳሳይ የሆነ ገንዘብ ወደ ኪሳችሁ ይዘው ይመጣሉ ማለትም ደግሞ አይደለም። አንዱ ከሌላኛው የተሻለ ገንዘብን ያመጣላችኋል። በአንድ ወቅት ዶን ሹላ የተባለ የማያሚ ዶልፊንስ አሰልጣኝ እንደዚህ ብሎ ተናግሮ ነበረ። ብዙ ጊዜ ሰዎች ደርቀው የሚቆሙት መጀመሪያ ያለባቸው ጊዜ ላይ ነው። ከጀመሩ በኋላ ነገሮች ቀላል ናቸው። እስኪጀምሩ ድረስ ግን ዝግጁ የሆኑና መጀመር የሚባለውን ነገር ስለሚፈሩት እዛው ጋር ይቆማሉ ይላል። ወዲያውኑ ወደ ተግባር መግባትን መልመድ ይጠበቅብናል። ይህንን ደግሞ በስራችን ወይንም በምናደርገው ነገር ብቻ ሳይሆን በአጠቃላይ የህይወት ልምዳችን መሆን ስላለበት ነው። ጠዋት እንደነቃችሁ ወዲያውኑ ካልጋችሁ ላይ ልትወርዱ ይገባል። እግራችሁን መሬት ላይ አድርጉ፣ ተንቀሳቀሱ፣ ወደ አክሽን ግቡ። ብልህ ከሆናችሁ ማታ ምን ማድረግ እንዳለባችሁ ታውቃላችሁ። ነገ ማሳካት ያለባችሁን ግቦች ቁጭ ብላችሁ ሪቫይዝ ታረጋላችሁ፣ ፕላን ታረጋላችሁ፣ ከዛ ተኛላችሁ። ጠዋት ስትነሱ ወዲያው ተንቀሳቀሳላችሁ። ያልኩትም ለዚህ ነው። ጠዋት ትነሳላችሁ፣ አደርገዋለሁ ያላችሁትንም ታደርጋላችሁ። አንደኛውን ታስክ ስጨርሱ ወደ ሁለተኛውንም ስጨርሱ ወደ ሶስተኛው እንዲህ እያላችሁ መቀጠል ነው። ወደ ኋላ መመላለስ አያስፈልግም። በህይወት ልብ ያልኩትና ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? ብዙ ጊዜ የሆነ ነገር ላይ ቆርጬ ወዲያው ወደ አክሽን ስገባ ነገሮች በአንዴ መስተካከል ይጀምራሉ። ሁሉም የምፈልገው ነገር በምፈልግበት ሰዓት እየሆነልኝ ይሄዳል። የተግባርም ውበት ያለው እዚህ ጋር ነው። ወዲያውኑ ወደ ስራ መግባትን ልትለምዱ ይገባል። ድርጅቶቼ በዓለም ዙሪያ ብዙ ቦታዎች ላይ ኦፐሬት ያደርጋሉ። በሄድኩባቸው ቦታዎች ላይ ሰዎችን ምንድነው የምትፈልጉት እያልኩ ጠይቃለሁ።
አብዛኛው ሰው የሚፈልገውን ነገር አያውቅም። ብዙ ጊዜ አይምሯቸው ግራ ይጋባል። ነገር ግን የሰው ልጅ በጋራ የሚፈልገው የሆነ ነገር አለ ቢባል ይሄ ነው። ፋይናንሻል ኮንሰርን የተባለው ነገር አይፈልጉትም። ስለ ገንዘብ ማሰብ መጨነቅም የማይፈልግ በጣም ብዙ ሰው አለ። ሱፍ መግዛት የፈለጉ ያለምንም መጨነቅና ያለምንም ሀሳብ ሄደው መግዛት ይችላሉ። መኪናም ካማራቸው ልክ እንደዛው። አብዛኛው ሰው የሚፈልገው ይህንን ህይወት ነው። ይህም ህይወት የሚገኘው ደግሞ ግብ በማውጣት ብቻ አይደለም፣ በመንቀሳቀስ ነው። ስትንቀሳቀሱም ደግሞ የሚያንቀሳቀሳችሁ ምክንያታችሁ መሆን አለበት። ይህንን ሁሉ ነገር የማደርገው ይህን ለማግኘት ነው፣ ይህን ለማድረግ ነው ብለን የምናስቀምጣቸው ብዙ ምክንያቶች አሉ። እነዛ ምክንያቶች ትርጉም ያላቸው መሆን ይገባቸዋል። ስለዚህ ራሳችሁን አስቀምጣችሁ ምን ያህል ገንዘብ ነው መስራት የምፈልገው ብላችሁ ትጠይቃላችሁ። በዛ ብቻ ታቆሙ። ለምንድን ነው ይህንን ገንዘብ የፈለግኩት ብላችሁም ደግሞ ትጠይቃላችሁ። ሁሉም ነገር የሚጀምረው ከዚህ ነው። እንግዲህ አንድ ሰው ጠንካራ ምክንያት ከሌለው የትም ሊደርስ አይችልም። ወይ የሚፈልገው ነገር በምክንያቱ ደረጃ ላይ መቀመጥ አለበት፣ አለበለዚያም ደግሞ ምክንያቱ በሚፈልግበት ገንዘብ ደረጃ ላይ ሊቀመጥ ይገባል። ሁለቱ ነገሮች ካልተጣጣሙ የሰው ልጅ ገንዘብን እያገኘ እረፍትን ማግኘት አይችልም። ቦብ ፕሮክተር አሜሪካን ሞቲቬሽናል ስፒከር እና ኦተር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።